ዘኦርቶዶክስ ሚዲያ በቅድስት ቤተክርስቲያናችን አስተምህሮ መሰረት ከመስከረም 26 እስከ ህዳር 6 ያለው ወቅት ወርሃ ጽጌ፣ የጽጌ ወይም የአበባ ወር ይባላል። በወርሃ ጽጌ አበባዎች ያብባሉ፣ ፍሬም ያፈራሉ። በዚህም ወቅት እመቤታችን ቅድስት ድንግል ማርያም እንዲጠብቃት ከታዘዘው አረጋዊው ዮሴፍ ጋር ስትኖር መልኳ አንዳንድ ጊዜ እንደ ጽጌረዳ አበባ ቀይ ሆና፣ በሌላ ጊዜ ደግሞ እንደ ሮማን አበባ ነጭ ሆና ስትታየው ቀይ የነበረው መልኳ ተለውጦ እንደ ሮማን አበባ ጻዕዳ ነጭ፣ ነጭ የነበረው እንደ ጽጌረዳ ቀይ ሲለወጥ በመደንገጥ እርሷ መሆኗን ለማረጋገጥ ማርያም ብሎ እየጠራ ያረጋግጥ ነበር። ቅዱስ ዮሐንስ አፈወርቅ ስለዚህ ምስጢር ሲያስረዳ መልኳ እንደ ጽጌረዳና እንደ ሮማን አበባ ይለዋወጥበት ስለነበር በአንድ አይነት መልክ አላወቃትም ብሏል። በዚህም ሊቃውንተ ቤተ ክርስቲያን እመቤታችንን በአበባ ጌታችንን ደግሞ በፍሬ እየመሰሉ ለማመስገንና ለማወደስ በሚያስችል ምስጢር የስደቱ ጊዜ በወርሃ ጽጌ እንዲዘከር አድርገዋል። እመቤታችን ቅድስት ድንግል ማርያም ለዘላለሙ የማይደርቀውን የሕይወት ፍሬ ኢየሱስ ክርስቶስን ያስገኘችልን ንጽሕት የማትጠወልግ አበባ ናትና። በነገረ ማርያምም እንደተጻፈው እመቤታችን መውለጃዋ ቀን ሲደርስ አረጋዊው ዮሴፍ ማረፊያ ቦታ ፈልጎ ከብዙ ድካም በኋላ ከብቶች የሚያርፉበት በረት አግኝቶ እመቤታችንን በዚያ አሳረፋት። በከብቶች በረት ውስጥ ሳሉ እመቤታችን ጌታችን ኢየሱስ ክርስቶስን ወለደችው። በጨርቅ ጠቅልላ በበረት ውስጥ አስተኛችው። ጌታችን ኢየሱስም 2 ዓመት ሲሞላው ሄሮድስ ሕፃኑ ክርስቶስን ሊገለው ስለፈለገ መልአኩ ተነስተ እናቱንና ብላቴናውን ይዘህ ወደ ግብጽ ሽሽ ብሎ ለዮሴፍ ነገረው። እመቤታችንም ከዮሴፍ ጋር ልጇን ይዛ ወደ ግብጽ ተሰደደች። ከአረመኔው ንጉሥ ሄሮድስ ሽሽትም የተወደደ ልጇን ጌታችን ኢየሱስን ይዛ በግብጽና በኢትዮጵያ ምድር ከአረጋዊው ዮሴፍና ሰሎሜ ጋር መከራና ችግር ደርሶባታል። በዚያን ጊዜ ሕፃኑ ኢየሱስ ክርስቶስን ለመግደል ያድን የነበረው ንጉሡ ለአራት ወታደሮቹና ጭፍሮቻቸው እመቤታችንን ከነልጇ ይዘው ከመጡ የበለጠ ሹመትና ሽልማት እንደሚሰጣቸው ነግሮ ላካቸው። የዮሴፍ ልጅ ዮሳ ይህንን ሲሰማ ለድንግል ማርያም ነገራት። እርሷም አምርራ አለቀሰች። በግብጽ በረሃ ሲጓዙም እመቤታችን ወደ ትዕማን ቤት ሄዳ ነበር። የቤቱ እመቤት ባየቻት ጊዜ ከየት መጣሽ ብላ ጠየቀቻት። እመቤታችንም ከይሁዳ ምድር የተሰደድኩ ስደተኛ ነኝ ብላ መለሰችላት። አንቺ ሴት ደረቅ ነሽ መሰለኝ፣ በድርቅናሽ ቤትሽን ትተሽ ትዞሪያለሽ። እንዳንቺ ያለች ቆንጆ ሴት ከአዳራሽ ወደ እልፍኝ ይላል እንጂ ሀገሩን ትቶ ሀገር ለሀገር አይንከራተትም ብላም ተተናኮለቻት። አረጋዊ ዮሴፍም ለለማኝ ቢኖር ይሰጡታል፣ ባይኖር ደግሞ ካለበት ያደርስ ይባላል እንጂ እንዲህ እንደ ፍላጻ ልብ የሚወጋ ነገር ምን ያናግርሻል ብሎ በተናገራት ጊዜ ኮቲባ የተባለችው የእመቤቲቱ ገረድ ይህ ጀውጃዋ ሽማግሌ ደፍሮ እመቤቴን እንዲመልስላታል ብላ ዮሴፍን በጥፊ ቃታ ሕፃኑን ደግሞ ነጥቃ ጣለችው። በዚያን ጊዜም ሕፃኑ ኢየሱስም አለቀሰ። እመቤታችን እርሱን ተከትላ ምርር ብላ አለቀሰች። ልታነሳውም በምትሞክርበት ጊዜ ዮሴፍ ተይው አምላክነቱ ይገለጽ ብሎ ከለከላት። ከመቅጽበት ሰዓት ትዕማንን ከገረዷ ኮቲባ ጋር መሬት ተከፍቶ ዋጣቸው። ከዚህም በኋላ 6 ወር ያህል እመቤታችን ቅድስት ድንግል ማርያም ከልጇና ከዮሴፍ እንዲሁም ከሰሎሜ ጋር በዚያ ቤት ተቀመጡ። በዚያ ቤት ከተቀመጡ በኋላ እመቤታችን ልጁን እንዳይገሉባት በማሰብ ዱር ለዱር ተንገላታለች። በበረሃ እየተጓዙ ባለበት ሰዓትም
ጥጦስና ዳክሮስ የተባሉ ሁለት ወንበዴዎች አገኟቸው። የለበሱትን አልባሳት ገፈውም ወሰዱባቸው። ወንበዴዎቹም በመቀጠል ምን ማድረግ እንዳለባቸው ሲማከሩ እመቤታችን ልጇን የሚገድሉባት መስሏት አለቀሰች። ሆኖም ግን ጥጦስ ካደረበት ፍቅርና ርኅራኄ የተነሳ እነዚህ ሰዎች አሳዘኑኝ፣ ወደዚህ ቦታ የመጡት ያለ ምክንያት አይሆንምና አንቀማቸው፣ እንተውላቸው ብሎ ልብሳቸውን መለሰላቸው። ጉዟቸውንም እንዲቀጥሉ ረዳቸው። ከዚህም በመቀጠል እመቤታችን ሕፃን ልጇን ይዛ ወደ ኢትዮጵያ ተጓዘች። ኢትዮጵያውያንም በፍቅር ሳስተው ተቀብለው አሳረፏቸው። እንዲያውም አንዳንዶቹም ቤታቸውን በመልቀቅ አስተናግዷቸዋል። ብዙዎችም ደምግባቱ ከሰው ልጆች ሁሉ ያምራል ተብሎ የተነገረለትን የጌታችንን መልክ በማየት ብቻ ለማመን በቅተዋል። አንዳንድ ሰይጣን ያደረባቸው ሰዎች ቢያጓጥሟቸውም በበረሃ ውስጥ የሚኖሩ ሽፍታዎችም ለጌታችን ያሳዩት ርኅራኄና ፍቅር የተለየ ነበረ። እመቤታችን በኢትዮጵያውያን ደግነትና ፍቅር በመደሰቷ ጌታችን ኢትዮጵያን በእመቤታችን ምልጃ አስጠበቃት። የአስራት ሀገርም አድርጎ ሰጣት። ለፍቅሩ ሳስተው ለተቀበሏቸው ኢትዮጵያውያንና ግብፃውያንም የግብፅንና የኢትዮጵያን ገዳማት ሲባርክ ሌሎችንም ገዳማት መሰረተላቸው። እመቤታችንም ከልጇ ጋር በግብፅ 3 ዓመት ከ6 ወር በስደት ኖራለች። ንጉሡ ሄሮድስም ከሞተ በኋላ የእግዚአብሔር መልአክ በሕልሙ የሕፃኑን ነፍስ የሚሹት ሙተዋልና ተነሳ፣ ሕፃኑንም እናቱንም ይዘህ ወደ እስራኤል ሀገር ተመለስ አለው። አረጋዊው ዮሴፍም እመቤታችንና ልጇ ኢየሱስን ይዞ ወደ እስራኤል ተመለሰ። እመቤታችን ቅድስት ድንግል ማርያም ከጌታችን ኢየሱስ ክርስቶስ ጋር በበረሃ መሰደዷን እያሰብንና በዓይኗ በፈሰሰው እንባ ብዛት ቸርነትና ምሕረትን እንድታሳስብልን የአምላካችን እግዚአብሔር ፈቃድ በመሆኑ ይህንን በማሰብ ወርሃ ጽጌን በጾምና በጸሎት እንማልዳለን። ጾሙ የፈቃድ ጾም ቢሆንም የእመቤታችንን ስደት ለማስታወስ እንጾማለን። ከጾሙ በረከት ያሳትፈን። አሜን።